የዱር እንስሳቶች አሉ። ጉማሬ አለ፣ ጦጣ አለ እና ደግሞ በጣም የሚገርመው የሰማሁት ለማዳ ጅብ አለ ብለዋል። ጅቡም ካልበላን እንግዲህ በህይወት ከተረፈን ለማዳ ጅብ አለ ብለዋል። እንግዲህ ገብተን እናያለን። ከሐዋሳ ሐይቅ ውስጥ የሚወጡ የአሳ አይነቶች አራት ነው። ስማቸው አንድ አንበዛ ይባላል፣ ቆሮሶ ይባላል፣ ደግሞ ብልጫ የሚባለው ማለት ብልጫዎች አሉ። አንበዛ፣ ቆሮሶ፣ ቢልጫና ቶቄ አራት በጣም ይቀጥላል። ስንት ናት? ይሄ ደግሞ ታቦር ተራራ ነው አይደል? ታቦር ተራራ እዚህ ላይ ወጥቶ ሐዋሳ ምንድን ነው የምታሳየን? ዳንስ ነው ማሳየን። የምን ዳንስ? የሻኪራ የሲዳምኛ ወላይትኛ ባህላዊ ወላለች። ቆይ አንዴ ይሄ ማሪፍ ነገር ነው። ቆይ እንግዲህ እቺ ዛፍ ስም አላት። ዛፍ ሳትሆን ያው ጀስት ዋርካ ናት። አይ ቲንክ ዋርካ ነው አይደል? ያ እና አስቴር ነው ስሟ። አስቴር የተባለችበት ምክንያት እንግዲህ ስለቆየች ነው አይደል? ያ ዘፋኛውም ስለቆየች እቺም ዛፏም ስለቆየች እንግዲህ አስቴር ተብላለች። ከመር አዲ አቶ ታላቅ ስለመጣች ያከብራል። ኦኬ የተፈራሩ ነው። ኦ ማይ ጉድነስ ባሻሸውስ ነካው በእውነት አብሰው። ኦኬ አብሰው ኩሪዛ እንዴት ነህ? ጦጣ እንኳን አይለኛ ናት። አትቧጭረ ችግር ነው በእውነት ሁሉም ባህሪያቸው ይለያያል። የሚገርም ነው። ጉሪዛ ባህሪ የሚገርም ነው። አንተ ከአንድ ሚስቱ ውጪ ሌላ ሴት ጋር አይሄድም። ሚስቱን ብቻ ነው የሚፈልገው። በጣም የሚገርም ነው። ጉሪዛ ባህሪ በደንብ መታወቅ ያለበት ነው። ማዕበል አለ፣ ኃይለኛ ማዕበል እንደውም የለም። ኦኬ መሰከ ያ ማይ ጉድነስ አው ፈሪ ነው እንዴ ጉማሬ? እንደዚህ ይፈራ አይመስለኝም ነበር። አረ ትፈራለች። ሞተሩ ይመስላል የሚያርፈው ትልቅ አይደለም። ይሄ ግን ትልቁ አሳ ይሄኛው አሳ አይደለም አይደል? የሐዋሳ የሚጣፍጠው ይሄኛው የሐዋሳ አይደለም። ድንግል አሳ የሚባለው ኦኬ፣ ይሄኛው የሐዋሳ አይደለም። ኦኬ፣ ይሄ መጤ ነው። የሐዋሳ ቆሮሶ የሚባለው ይሄ ነው። ድንግል ኦኬ። ለምን ድንግል ተባለ? ግባ ውስጥ እንደወጣ ሲሆን መብላት ምን እንዳለች ታዲያ? ድንግልናው የምትወስደው አንተ ነህ። እሺ እኔ ይሁን ድንግል አልወስድም። ሴቶች ናቸው ማለት ነው። አሳችን መጥቷል። እንግዲህ ንቅመስ ድንግል እንውሰድ። የአሳ ድንግል። ሰላም ቤተሰብ ሁላችሁንም ሰላም እንላችኋለን። አሁን የምንገኘው በውቢቷ ሐዋሳ ከተማ ነው። እንግዲህ ሐዋሳ በብዙ ነገር ትታወቃለች። በንጽህናዋ ትታወቃለች፣ በጽዳቷ ትታወቃለች። ከተማዋ በጣም ውብ ናት። እንግዲህ ሐዋሳ ውስጥ የሚታወቁ ብዙ ነገሮች አሉ። ዞር እያልን የሚታዩ ነገሮችን አብረን እናያለን። አሁን መጀመሪያ የምንሄደው አሞራ ገደል ነው። አሞራ ገደል እንግዲህ የሚታወቀው አሳ በማስገር ነው። እንዲሁም ደግሞ የአሞራ ገደል መዝናኛም አለ። እዛ ውስጥ የሚታዩ የዱር እንስሳቶች አሉ። ጉማሬ አለ፣ ጦጣ አለ፣ ጅብ አለ፣ እንዲሁም ደግሞ ጉሬዛ አለ። እንግዲህ እድላችን ከሆነ ካገኘናቸው እና ደግሞ በጣም የሚገርመው የሰማሁት ለማዳ ጅብ አለ ብለዋል። እድላችን ሆኖ እንግዲህ ጅቡም ካልበላን እንግዲህ በህይወት ከተረፈን ለማዳ ጅብ አለ ብለዋል። እንግዲህ ገብተን እናያለን። ሌላው ደግሞ ወደ ፍቅር ሐይቅም ዞር እያልን እናያለን። መጀመሪያ ያው የፍቅር ሐይቅ ከኛ ብዙ ሩቅ አይደለም፣ ግን መጀመሪያ እንሄደው አሞራ ገደል ነው። አሞራ ገደል ሄደን ስንመለስ የፍቅር ሐይቅንም በዛው እግረ መንገዳችንን እንጎበኛለን። አሳ ደግሞ እንበላለን። በጣም የሚጣፍጠው አሳ ያለው ሐዋሳ ነው የሚባለውን እንግዲህ እኛም በተግባር እናያለን፣ እንቀምሳለን። አሳ ሐዋሳ አሞራ ገደል መጀመሪያ ወደዛ እንሄድና የቀረውን ደግሞ ዞር እያለን ለእናንተ ማሳየት ያለብን እናሳያለን። ሐዋሳን በደንብ እናያታለን። አብራችሁን ቆዩ። ሐዋሳ
ስምን በመታወቅ እንጂ ስሜ አቡሽ እባላለሁ። እዚህ የሐዋሳ ልጅ እዚህ አሞራ ገደል። አሞራ ገደል ማለት ምንድን ነው? አሞራ ገደል ማለት ያ ሰው እንግዳ የምትቀበል ልጆች ናቸው። እንግዳ የምትቀበል ልጆች ናቸው። በማባረኝ እኛ የምንሰራው ተደራጅተን ማለት ነው። አሞራ ገደል። እኔ አሁን አሞራ ገደል ሲባል አሞራዎች ያሉበት ትልቅ ገደል የሚመስለኝ ነበርና አሞራ ገደል ማለት ነው። ሁለት አሉ። አማርኛ ነው ግን አሞራ ገደል ደግሞ በአማርኛ ነው። ደግሞ አሞራ ገደል የምትባለው ሁለተኛ መናፈሻዎችም አሉ እዚህ በዚህ ቀጣይ ማለት በዛ በኩል በውጭ በኩል አለ። በዛ በኩል ሁሉም ነገር አሳያቸዋለሁ። ምርጥ ያለበት ቦታ ማለት ነው። አሁን ይሄን ፍሊቱን አውጥተህ ጨርሰሃል? አሁን በዳጣ ነው የምንበላው። ሲሪ ደረቃ መብላት ብቻ ነው። ከሐዋሳ ሐይቅ ውስጥ የሚወጡ የአሳ አይነቶች አራት ነው። ስማቸው አንድ አንበዛ ይባላል፣ ቆሮሶ ይባላል፣ ደግሞ ብልጫ የሚባለው ማለት ብልጫዎች አሉ ትልልቁ ማለት ነው። ብልጫ ከአንበዛ ይበልጣሉ። ትልልቆች ናቸው። እነሱ በምንድን ነው የሚያዙት? እሱ በመረብ ይያዛል። ያ ደግሞ አንበዛ የምትባለው ያ መረብ አለ። በመረብ አይያዝም። እሱ በማልጠቅ ይያዛል። እሱ ነው በዚህኛ ነው። አንበዛ፣ ቆሮሶ፣ ቢልጫና ቶቄ አራት ያሳይ ነው። እሺ ይሄን አሁን በዳጣ ነው በቢት ነው? በዳጣ ይባላል። ኦኬ በዳጣ። እሺ አሁን ሂድና እንብላ እንቅመስ እንግዲህ። እሺ ሎሚ ያስፈልገዋል? ያስፈልጋል። አንድ ነው። እሺ ስንት ነው? 10 ብር። እሺ እና ሰጣለሁ። ሰላም እናቴ፣ እንዴት ኖት? ሰላም ኖት? ይሄ ምንድን ነው? ሰናፍጭ። ኦኬ። ይሄስ? ይሄ ነጭ ሽንኩርት ነው። ኦኬ። አልበዛም ግን አሳዋ ትንሽ ናት። ሳውሱ በጣም በዛ ወይ? አሳውን እንጨምራለን እንግዲህ። እሺ ስንት ነው መክፈል አለብና? ሂሳብ ስንት ነው? 50 ብር ነው። እሺ ያውላቲ አያዙት ችግር የለም። እሺ ምንድን ነው ይሄ? እሺ ከበልተን ከጣፈጠን ይዘን እንሄዳለን። እሺ እናት፣ እሺ እንመለሳለን። እሺ ቂጣው እንኳን በቂጣ ነው የሚበላው? ግዴታ ነው። በጣም ይጣፍጣል አይደለም? እስቲ በሆነ እሺ እንቀምሳለን። እንቀምስ፣ ችግር የለውም። እሺ እዚች እንቀመጥ። ኦኬ እሺ። ዳጣው ግን በጣም ይበዛ ይመስላል። እስቲ ከጣፈጠን እናስጨምራቸዋለን። ያ በቃው እሺ በደንብ አድርገህ እሱን በቃ እስቲ የተባረከ ይሁን። እሺ በጣም ተጣፍጣለህ። እሺ ዋው ይጣፍጣል። በጣም ቆንጆ ነው። በቂጣ እሺ ዋው ዳጣ ይለኛል። አሳውን አድርጌ ነው እሱ በዳጣው ብቻ በዳጣ ብቻ ቀላቀላ ነው። በአሳው እንዴ እኔ እንደያዝኩ እንዴ እዚህ ነው። ይጣፍጣል። አሪፍ ነው። በጣም ይጣፍጣል። እሱ አባላም ጓደኛዬ ይበላል ይቅረጽ እና ልጁ ብላ በቃ ና ና
በጣም ቆንጆ ነው ይጣፍጣል ብላ ካንደሰን እናስጀምራለን አሰብ በላ እንዴት ነው ብላ ነው ቂጣው የበቆሎ ነው አይደል አዎ የበቆሎ ነው ይጣፍጣል ብላ አባቴ አቡሽ የትምህርት ቤት ስምስ ዋናው ስሙ አቡሽ ኦኬ አሁን ስንገባ አንተ ነው የምትያናገርከንና አሁን ሰው ሲገባ የተመደበ ሰው አለ ሄዳችሁ አናግሩት ይባል ወይስ አንተ ባጋጣሚኛ አሰለ አሁን በማህበር ተደራጅታችሁ ማህበር አለ አሁን ሰው ሲገባ አስጎብኝ ተብሎ የተመደበ ሰው አለ እኛ ኦኬ እናንተ ናችሁ ኦኬ አሁን ቀጥታ አንተ መተኛ ስታናግረን ሌሎቹ እንትን አይጣሉ ኦኬ ደስ ይላል ሾርባ ያስ ሾርባ እንጀራ አምጪል እሺ ያዝ እንዴት ነው እንግዲህ ቤተሰብ በጠዋት ሐዋሳ በተና ሐዋሳ ሞራ ገደል የአሳ ፍሌቶ እየበላን ነው በቂጣ በዳጣ በጣም ነው የሚጣፍጠው የአሳ ሾርባ ደግሞ መጥቷል እስቲ ቀምሳለን በጣም ይከተላል ትኩስ ነው በጣም እህቲ ቅመም ምናምን ማለት አለ ሁሉም ነገር ውስጥ ስለሚደረግ ኦኬ ያው ምንድነው ይሄ ደግሞ የሆነ ብዙ ቅመሞች አሉበት ኦኬ ለማት ይሄ አሳ ሾርባ ነው በጣም ነው የሚጣፍጠው በጣም ትኩስ ነው በስመ አብ መቼ እንደሚያልቅ ነው እንጂ እቺ ለጋምቦ ለኪትፎ መብያሙ የባላ ይሄ ስንት ነው ይሄ 200 ብር ይሄ ቀንድ ነች እቺ ደግሞ እቺ እንጨት ነች ማላ አለችው ማለት ነው ኦኬ ምንድነው ትርጉሙ ምንድነው ይሄ የጂ ነው የሲዳማ የባላዊ ነው ኦኬ ሲዳማ የባላዊ ይሄም አሁን በእነዚህ ጫፍ አውጥተው ነው የሚሰራው ያኛው ማለት ነው ይሄ ለጋምቦ ለኪትፎ መብያሙ ነው እሺ እቺኛው እስቲ ቼክ አድርጋት ስንት ናት እሺ 150 ኦኬ ለዚህ የሲዳማ ባህል የሚናገር የሚያንጸባርቅ ነገር አለ ምንድነው እቺን ቀንስልኝ አረ መቶ ልሰዳል 30 መቶ እስቲ ከሁለት የትኛው ይሻላል እስቲ የዞን ጥርስ ስታለም ማለት በቀንድ ነው ተሰራችው የዞን ጥርስ ራሱ ኦሪጂናሉ አይደለም በቀንድ ነው ተሰራው የዞን ጥርስ ስታለም ኦኬ አይ ጥቁር ያለው ይሻላል እሱ እሺ አንድ አይነት ነው አዩ እሺ ቴንክ ዩ በጣም አሞራ ገደልን ለማስታወስ እሺ አባቴ ቴንክ ዩ እሺ ይሄ ደግሞ ታቦር ተራራ ነው አይደል ታቦር ተራራ ወጥቼበታለሁ ልጅ ሆኜ እዚህ ሐዋሳ ይሄ ታቦር ተራራ ሐዋሳ ታቦር ተራራ እዚህ ላይ ወጥቶ ሐዋሳ በደንብ ማየት የሚቻልበት ሁኔታ ነውና ሐዋሳ በጣም የሐዋሳ ውበት የሆነ ታቦር ተራራ ይባላል። ምን እንደምታሳየን ዳንስ ነው ማሳየው። የምን ዳንስ? የሻኪራ የሲዳምኛ ወላይትኛ ባህላዊ ወላለች። ቆይ አንተ ይሄ ማሪፍ ነገር ነው። ቆይ ምን እንደምታሳይ ነበር? ዳንስ ነው ማሳያቸው። ምን አይነት ዳንስ? የሻኪራ የሲዳምኛ ወላይትኛ ፒስኮር ፐርሰናሊ የሻኪራ ፐርሰናሊ ትችላለህ? በእውነት እስቲ እንይ እስቲ
ኦኬ ጅብ እስካሁን አልወጣም። አልወጣም አለ ጅቡ በትንሽ ሰዓት ቆየ። ያው ይቆያል። ፀሐይ አካባቢ ላይ አሁን ተኝተዋል። ተኝተዋል። ኦኬ ስለሆነ ያው ሰው ራሱ ብርድ እንዴት እንደያደርጋል ታውቃለህ አይደል? የሚገርም ነው። ይሄ ዋርካ ነው። ዋው ኦኬ። በፊት ልጅ ሆነን ምን እንደምናደርግ ታውቃለህ? ዋርካውን በድንጋይ እንመታውና ከዛ የሚወጣ እንትን አለ የሆነ ነጭ ነገር አለ። ከዛ እሱ ማስቲካ ይሆናል። እንደ ማስቲካ እናኝቀው ነበር ልጅ ሆነን። እቺማ ትወጣለች ልክ። ዋው ኦኬ። ግን እኛ ራሳችን ጫካ ውስጥ ከገባን ግን ምናልባት አደጋ ሊፈጠር ይችላል። ያስፈራል። ኧረ ምንም የሚፈጠር ነገር ጅቡ አጠገብ ሆነም ምን ማድረግ ኦ ኦኬ። እኔ እኮ ጅብ አለ ስትለኝ አጥር የሆነ የታጠረ አጥር ውስጥ እንደ ፓርክ አይነት ነገር ሆኖ ሰው የሚጎበኘው መስሎኝ ነበር። እና ከጫካ ውስጥ የሚወጣ ጅብ እንግዲህ ቤተሰብ ጅብ ልናይ ነው እንዴ? ፓርክ እኔ ፓርክ መስሎኝ ነበር፣ የታጠረ ፓርክ ውስጥ ግን ከጫካ ውስጥ የሚወጣ ጅብ ነው። ዋው ጫካው ግን ደስ ይላል በጣም። ዋው እናያቸዋለን እስቲ ጉማሬ እንኳን አይቻለሁ በፊትም እንዲህ በቅርብ አይቻለሁ። እስቲ አሁን እናያለን። ዋው ደስ ይላል። ጦጣ አየሁ እዛ ጋር ጉሪዛም አለ። ኦኬ ግን ጭር ያለ ነው። እንዴት ነው ጎብኚ? ምናልባት አሁን ጠዋት ስለሆነ ነው። ጠዋት ስለሆነ ሰዓት ገና ስለሆነ ነው። ኦኬ ኦኬ። ጦጣዋ እኛን አይታ እየጠበቀችን ነው። አዎ መጫወቻ ፓርክ ነገርም አለ። ለህፃናት መጫወቻ ምናምን ሁሉም ነገር አለ። ኦኬ ሆቴልም አለ ውስጥም አለ። ኦኬ ጉዱማሌ የሚባለው ጉዱማሌ ማለት እንትን ነው በዓል መከበሪያ ቦታው ነው እሱ። ኦኬ ይሄ ምንድን ነው? ኦኬ ይሄ መናፈሻ ነው ፓርክ። አሞራ ገደል አዋሳ ነው ያለነው። አዋሳ እንግዲህ በጣም የምትታወቅበት አንዱ ነገር አሞራ ገደል አሳ ማስገሪያ ያለበት እንዲሁም ደግሞ የመናፈሻ ጉዱማሌ የተለያዩ በዓላት የሚከበርበት የተለያዩ ፕሮግራሞች የሚደረግበት ሜዳ ነው ጉዱማሌ። አሁን ደግሞ ያለነው ከአሞራ ገደል ከአሳ ከሚወጣበት አጠገብ መናፈሻ ስሙ ምን ነበር? መናፈሻ ይባላል ስሙ አሞራ ገደል ነው። ኦኬ አሞራ ገደል መናፈሻ ውስጥ ነው ያለነው። እስቲ ያየን ነው ዞር እያለን እስካሁን ከገባን እንግዲህ ጦጣ ነው ያየነው። ጦጣ ብቻ ነው እስካሁን። ከዛ ጅብ እናያለን፣ ጉሬዛም አለ፣ ሌላ ደግሞ ጅብ አለ፣ ሌላ ደግሞ ምን ነበር ትላፉ ትልቅ ምን ነበር
ጉማሬ አለ። እንግዲህ እቺ ዛፍ ስም አላት። ዛፍ ሳትሆን ያው ጀስት ዋርካ ናት። አይ ቲንክ ዋርካ ነው አይደል? ያ እና አስቴር ነው ስሟ። አስቴር የተባለችበት ምክንያት እንግዲህ ስለቆየች ነው አይደል? ያ ዘፋኛውም ስለቆየች እቺም ዛፏም ስለቆየች እንግዲህ አስቴር ተብላለች። ቆየች ነው አስቴር ምንም ስለቆየች ናት። እሺ፣ አይ ደስ ይላል። ግን ለየት ያለ እንትን ነው በጣም ዛፍ ናት። ስሯ በጣም ለየት ያለ ነው። ቅርንጫፎቹ ደግሞ ብዛታቸው የሚገርም ነው። ኦኬ አስቴር አሁን ወደ ሀይቁ እየተጠጋን ነው። የአዋሳ ሀይቅ ጅቡ ያለበት ቦታ እንግዲህ አልፈናል። ምናልባት ስንመለስ ፀሐይ ሲወጣ ነው የሚወጣው ጅቡ ብለዋል። እንግዲህ በኋላ አካባቢ ላይ እስቲ የምናይ ከሆነ እድላችን ከሆነ ሲወጣ ጅቡ እናያለን ማለት ነው። የሚተናኮል አይደለም፣ ጀስት ለማዳ ነው ያሉት። እንግዲህ አዋሳ ስምጡ አሞራ ገደል አቡሽ ይባላል። በጣም ምርጥ ልጅ ነው። እሱን ታገኙታላችሁ። በኋላ የሚገኝበትን ስልክ ቁጥር ወይንም ደግሞ አድራሻውን እናሳውቃችኋለን። በጣም አሪፍ ልጅ ነው። አዋሳን በደንብ የሚያውቅ የተወለደበት እዚሁ አካባቢ ነው አሞራ ገደል። እሱ እንግዲህ ያሳያችኋል ወደዚህ አካባቢ ከመጣችሁ። ጉሬዛ እያየ ነው። ያው መጣች። ኦኬ እሺ። ዋው ጉሬዛ ኦኬ። ምንም ማድረግ ማለት ተው እንዳይዋጭረኝ ችግር የለውም። እኛ እያለን እኛ አለማምደን በእውነት በስልጠና ነው። ኦኬ ቡሉሌ ከምር የምር አዲ አቶ ታላቅ ስለመጣች ነው ያከብራል። ኦኬ እየተፈራሩ ነው። ኦ ማይ ጉድነስ ኦ ማይ ጋድ እንዴ! ዋው ጉሬዛ ማለት በለውዝ ነው ያለማመድ። ጥላ ነው። አው ለውዝ ነው የምሰጣቸው ወይ? ኦኬ ይጆ ቤደው ችግር የለው። አይፈራም። ባሻሸውስ ንከው በእውነት ኦኬ። ጉሬዛ እንዴት ነህ? አሁን ይሄ ወንድ ነው ሴት? ኦኬ ቀለሞት ይባላል። ያኛው ትልቅ ነው መሰለኝ ከዚህኛው። የሷ ታላቅ ነው። ሴት ናት። እንትን ናቸው ወንድም እህት ምናምን። እስቲ በእውነት እናንተም ታውቃችኋላችሁ? ኦኬ ስንት ናቸው አሁን እዚህ ግቢ ውስጥ ያሉት ጉሬዞች? 22 ናቸው። ኦኬ 3 ህፃናቶች አሉ። አንድ ላይ 25 ናቸው። ወይ ኦኬ ጠገበሽ መሰለኝ እሷ ስላለች። ኦኬ ራሳቸውን ብቻ አይወዱም፣ ይከባበራሉ። ነይ ውጪ አንቺ። አማርኛ ነው የሚሰሙት? ሲዳምኛ አይደለም። አይቦጭሩም ግን አይቦጭሩም። ኦኬ ካናቱ ላይ ይለታል ከዚህ። ኦኬ ጠንከር አድርግና ዘርጋ ወደዚህ። አይ ቲንክ ጦጣ ግን እንደ ጉሬዛ አይደለም። እነዚህ በጣም የዋሆች ናቸው። ከሰው ጋር በጣም የሚቀራረቡ ናቸው አይደል? ያኛው ጭራውን ራሱ አያምንም። ኦኬ ብዳውም አለ። ጦጣ በጣም ብልጥ ናት። ጦጣ ታበላታል። ጦጣ እንኳን ኃይለኛ ናት። እሷ አትቧጭርም። ችግር የለውም በእውነት እሱ ነው መንካት እና አያስፈልግም። ቁጭ በል እዛ ጋር ግንዱ ጋር ሂድ። እስቲ ቁጭ በል አንተ ብቻ እጅን ክፈት። ኦኬ ወይ ጦጣ አያስፈልግም። እሷን መንካት አያስፈልግም። ነካው ወደ ኦኬ ሁሉም ባህሪያቸው ይለያያል። የሚገርም ነው። ጦጣ እንግዲህ ከተነካች እንደ ጉሬዛ ስትተሻሽ እንግዲህ ችግር ትፈጥራለች፣ ትናከሳለች። ጉሬዛ ግን በጣም የዋ ነው፣ ሲነካ ምንም አያደርግም። እና ጦጣ ግን ኃይለኛ ናት። ይሄስ ብቻው ነው እዚህ ጋር ሌላ የለውም? ወንድም እህት ጓደኛ ጎረምሳ ነው። አይቀኑም በነዛ ለዚህ ሲሰጣ ምንም ችግር የለበትም። ኦኬ መጣላትስ ምናምን አይጣሉ? ይጣላሉ። አንድ እንደ በግሩፕ ነው የሚጣሉት። ኦኬ እነዚህ አንድ በአንድ ነው።
ዋው ደስ ይላል በጣም። ጦጣ ጦጣ በቃኝ አቅም ይታመማሉ። ኦኬ እንደምነው ታውቃለህ አንተ በእውነት የዛ ግን ከሚስቱ ውጭ ሌላ ምንም እስቲ በእውነት እነሱ ሁሉንም ያገኘውን ይዞ መጠበቅ ብቻ ነው። ኦኬ የሚገርም ነው። ጦጣ ከሚስቱ ውጪ ያገኘውን ካገኘው ሴት ጋር ግንኙነት ያደርጋልና ጉሬዛ ግን ከሚስቱ ውጪ ማንንም አይነካም። ሌላው እንዲመጣበት አይፈልግም። ሌላው እንዲመጣበት አይፈልግም። ይጣላል ጉሬዛ ማለት ነው። እስከሚሞቱ ድረስ ይጣላሉ። የሚገርም ነው። ጉሬዛ ባህሪ የሚገርም ነው። አንተ ከአንድ ሚስቱ ውጪ ሌላ ሴት ጋር አይሄድም እና ሚስቱን ብቻ ነው የሚፈልገው። በጣም የሚገርም ነው። ጉሬዛ ባህሪ በደንብ መታወቅ ያለበት ነው። አሁን ለምሳሌ ንስራውን ንስርም እንደዛ ነው። ከአንድ ሚስቱ ውጪ ሌላ ሴት ጋር አይሄድም። እርግብም እንደዛ ነው። እርግብ የለማዳ እርግቦች ከሚስት ከባላቸው ውጪ የትም አይሄዱም። የሚገርም ነው። ጦጣ በቃኝ አቅም እሱም ብርት የለውም። አይጠግብም። 24 ሰዓት ይበላል። አይ በቃው አንተም ጨረስክ ምግብህን? ኦኬ አቦለድ ነው አቦለድ። ኦኬ ለውዝ ገና አልመጣላችም። ትኩስ ስለሚመጣ በለውዝ ነው። ሌላ ምግብ አሁን ለውዝ ይወዳሉ እኮ በጣም አይደል? ጦጣ በጣም ለውዝ ይወዳሉ። ኦኬ ደስ ይላሉ። ግን የዶሮ እንስሳቶች እንዲለማዳ ሲሆኑ በጣም ደስ ይላል። አንዳንድ ቦታ ምግብ እየበላ ካሁን ለዊ ሮጦ ይመጡባልና ምግብም ብድቅ አድርገው ይዘው ይሄዳሉ። ይቀማል። ያ ግን ያስናናል። ደስ ይላል። ቆይ እስኪ እንሄዳለን። ቆይ ለዊ ያ እንዴ ይሄ አሞራ ገደል ኦኬ አንዴ በጣም አውቀዋለሁ። አይ ቲንክ መጥቻለሁ እኮ ያ ጀልባዎችም አሉ። ኦኬ እዛ እንሂድ እስኪ። ጉማሬ የምታዩበትም አለ። ኦኬ በረጅም የምታዩበትም አለ። ኦኬ ከፈለጋችሁ በጉማሬ ካልፈለጋችሁ በዚህ በሪዞርቱ መግባት ይቻላል። ጦጣ ጉሬዛ በስመ አብ ባህሪው በጣም የሚገርም ነው። ዋው በጣም የሚገርም ባህሪ ነው። ከሚስቱ ውጪ ማንንም አይነካም። በጣም ድሮ ቆይቷል። የዛሬ ስንትና ስንት ዓመት መጣ ነበር። አውቀዋለሁ ይሄን ቦታ ግን አልተለወጠም። እኚህ ትንንሽ ቤቶች ምናምን አሉ እንዴ? በጣም አውቀዋለሁ እኮ በጣም ልጅ ሆኜ መጣ ነበር። እዚህ እንዋኝ ነበር ምናምን። ግን ይሄው ራሱ ነው አሞራ ገደል አልተለወጠም። ራሱ ራሳቸው ናቸው። የሚገርም ነው። እኚህ ቤቶች ጋር ቅዳሜና እሑድ ቢዝናኑ ሰርግ ምናምን አለ፣ ፎቶ የሚነሱ እዚህ ጋር ጀልባዎች አሉ። ምን አይታደስም? ቢታደስ ምናምን እኮ በጣም አሪፍ ነበር። ቆንጆ ነበር። ያ በቃ ይሄው እኮ ነው። ጀልባዎቹም እዚህ ጋር እንደዚህ እንዳሉ ናቸው። እዚህ ጋር ወታደሮች ማሰልጠኛ እዚህ ጋር ይለማመዳሉ ምናምን በፊት ያ አድርገው እንደዚህ ይለማመዱ ነበር። ተማሪዎች ደግሞ ሲመራቸው ፈተና ሳያልፉ ቀጥታ በጀልባ ሄደው አይደል? የሆነ ጊዜ አይቻለሁ። አንዱ በጀልባ ውሰደኝ ብሎት ትንሽ እንደሄደ ራሱን ለማጥፋት ዘሎ ገባና ከዛ ብድግ አድርጎ አወጣው፣ ይዞት መጣ። ከዛ ምን ራስህ ልታጠፋ ነው እኔን ልታስጠይቀኝ ነው ምናምን ብሎ መታው፣ በጥፊ በምናምን መታው። ከዛ መከሩት፣ ከዛ ሸኙት ሄደ። ዋና ትችላለህ አይደል? አዎ ጎበዝ ዋና። እኔ ግን ዋና ብዙ አይደለም። ችግር የለም። አንድ ነገር ቢሆን እንግዲህ ታወጣኛለህ። ኧረ ሁላችንም እንወጣለን። ጉማሬ ልናይ ነው። ጉማሬ ነው የምናየው። ታቦር ተራራ አይተን
እስከ 40 ደቂቃ ተዝናንተን ነው የምንመለሰው። እሱ 2500 የሚከፈልበት ጉዞ ነው። አጭር ጉዞ ሲሆን ደግሞ ወደ በሰው ነው 2000 ወይስ አንድ ላይ? አይደለም ኮንትራት አንድ ላይ ነው ሁላችሁም። አጭር ጉዞ ሲሆን ደግሞ እስከ ሌዊ ፍቅር ሐይቅ አይተን እስከ 30 ደቂቃ አይተን 2000 የሚከፈልበትም አለ። እንዲህ በመሃል ነው የምንሄደው። ከዚህ በሞተር ጀልባ ነው አይደል? ሞተር ነው። በዚህ በኩል ነው ጉማሬው ያለው ወይስ? ጉማሬ ያለው በዚህ ነው። ይወጣል ግን እርግጠኛ ነኝ? እርግጠኛ ነኝ አላ የማህበር ነው። እኛም ተከትረን ነው የምንሰራው። ሹፌሮች ነው። እዚህ መታችሁ ነው 2000 ብር ግን አልበዛም? ትንሽ ቀንስል። ድርጅቱ ነው። ኧረ እባክህ እኔ የሚጠብቀው እናንተ ያለውን ነገር ጥሩ አድርጌ ማሳየት ነው። ስንት ደቂቃ ነው አጠቃላይ የሚሆነው? ችግር የለም። እኔ እስከ 40 30 40 ደቂቃ አዝናናለሁ። 40 ራሱ ትንሽ ነው። እኛ በቃን እስከምን ላዝናናና በቃ እንከፍላለን። እሺ እንግባ እስቲ። ወደ በዚህ በኩል ነው ያለው ጉማሬው ተብለናል። ጉማሬ እናያለን። እንግዲህ ይወጣል ወይስ አይወጣም ብዬ ጠይቄው በእርግጠኝነት ይወጣል ብሎናል። እንግዲህ አሁን ጉማሬ እናያለን። አም ኤክሳይትድ። ሐዋሳ ሞራ ገደል በጀልባ እንግዲህ ሐይቁን ለመጎብኘት ጉማሬ ደግሞ ለማየት አሁን እየወጣን ነው። እንግዲህ ጉማሬ እናያለን። ይሄ ደግሞ ሞተር ጀልባ በጣም ይፈራሉ። ሞተር ጀልባ አጠግም አይነኩም። አዞ ማለት ነው። አዞ ከባድ ይቺ ከባድ አይደለችም እንዴ? አዟል እንዴ? ሐዋሳ አዞ የለም። እዚህ ሀገር የለውም። እዚህ ሀገር ጭራሽ የለውም። አዞ አርባ ምንጭ ነው። አርባ ምንጭ ብቻ አለ። እዚህ የለውም። ጉማሬ በስተቀር ምንም ነገር የለውም። ዘንዶ ምናምን ዘንዶ አለ። አልፎ አልፎ ይኖራል እንጂ አሁን ውሃ ውስጥ ነው ወይስ ጫካ? ጫካ ውስጥ ይኖራል። ውሃ ውስጥ የለም። ኦኬ ኦኬ። ውሃው ግን ደስ ይላል። በቃ አይቀንስም አይደል? ገና ይጨምራል እንጂ አይቀንስም። ክረምት ላይ ይጨምራል። ከዚህ በኋላ ያለው ከተማ ምንድን ነው? የሆነ ከተማ ይታየኛል። ዶሬ የምትባል ናት። ዶሬ የምትባል ሀገር ያ የሆነ ከተማ ይታያል። የፍቅር ሐይቅ የተባለው ለምንድን ነው? ሐዋሳ ሐይቅ ፍቅር ሐይቅ በዛ በኩል ነው። ያ የፍቅር ኦኬ። ይሄ የፍቅር ሐይቅ አይደለም። የፍቅር ሐይቅ የሚባልበት ቦታ አለ። እዛው ብንል አሪፍ ነበር። ኦኬ ኦኬ። ፍቅር ከምንል ቅድም ቀርጻ አይደለም መጣው እዛ ወርገደ በዛ በኩል ብንል አሪፍ ነበር። በዛ እንዴ ብንሄድ ይሄ ይቅርና በዚህ ነው ጉማሬ ብቻ አይተን እንመለስ ወይስ ጉማሮቹ ታያለ? እሱን አይተን ወደ ፍቅር ሐይቅ መሄድ ይችላልና ትንሽ አይተን ያ እንደዛ ይቻላል። ያ ጉማሬ ብቻ አይተን የምንመጣ ከሆነ ዋጋ የለውም። ስለዚህ በፍቅር ሐይቅንም አይተን በደንብ ራቅ ብለን አይተን እሺ፣ በዛው እንወጣለን። ያ ጥሩ ነው። እሺ አቡሽ እንግዲህ በጣም ጥሩ አስጎብኝ ነው። እንግዲህ እንዳያችሁት በጣም ብዙ ያውቃል። አሞራ ገደልን በደንብ ያውቃል። ሐዋሳን በደንብ ያውቃል። እንግዲህ ወደዚህ ብቅ የምትሉ ከሆነ እሱን ኮንታክት አድርጉት። እንግዲህ ሌሎችም እንደዚህ የሚመጡ ከሆነ እንግዲህ አንተን ኮንታክት ያድርጉ። ስልክ ቁጥር አለ ወይስ? ስልክ ቁጥር ተናገራችሁ። 0927 93 12 69 እሺ፣ ከስርም ያው እናስቀምጥላችኋለን የስልክ ቁጥሩን። እሱን ኮንታክት አድርጉት። በጣም ምርጥ ልጅ ነው። እሺ አሺ ለሲፍቲ አምሮ ዘራ ላኔ ካኔ ተፍቅራቄ ተካቱም ምን እንዳልሰምታል እዛ ብቻ ጉማሬ አተን ስንመለስ በዛ በኩል እናገር ብሩ ጨምራል እንጂ ያለ ብዙ ሳንቆይ እዛ ቆይ እዛ ስለምንቆይ ብዙ አንቆይም። አይተን ብቻ ተመለሰው በዛው ይሳብ ማለት ነው አይደል? እንደዛ ነው። እዚህ ጋር ጉማሬውን ቼክ አድርገን ወደ ፍቅር ሐይቅ ማዕበል አለ፣ ኃይለኛ ማዕበል እንደውም የለም። ኦኬ ማዕበል ቢኖርም ችግር የለውም ማለት ነው። ፊት ለፊት የታቦር ተራራ ይታየናል። ታቦር ተራራ ፊት ለፊት አለ። በጣም ያምራል። ዋው እዚህ ጋር መረብ ተጥሏል።
ምን ሆነ? ይሄ ፊት ለፊት የሚታየው የታቦር ተራራ ነው። ታቦር ተራራ ሐዋሳ በጣም የምትታወቅበት በጣም የታወቀ ተራራ ነው። ይሄ ቅድም የነበርንበት የአሳ ማስገሪያው ቦታ ነው። በዛ ዞረን የመጣነው እዚህ ጋር አለ። እዚህ ጋር እየፈለቀ ነው። እንደዚህ በቅርበት ጉማሬ እችትና ወጣች። ኦ ማይ ጉድነስ ገባች ተመልሳ እችት እዚህ ጋር እዚህ ጋር አለች። ይኸውልህ ስጠራችሁ ይሰማሉ ማለት ነው። አይ እንደዛ ካላስደነገጥካቸው ማስደንገጥ ነው። ሊደፍሩ ኦኬ፣ ወደ አንተ ሊመጡ ይችላሉ። ሊሮጡ ይችላሉ። ጓ ማለት አለብህ አንተ ያ ማስፈራራት አለብህ። ኦኬ፣ አንድ ብቻ ናት። ለመብላት ምናምን አይወጡም እንዴ? ማታ ነው የሚወጡት። ኦ ማይ ጉድነስ ትልቅ ነው በጣም። አገኛት ያ አሁን ነው እኔ የምልህ ጉማሬ ግን አንዴ ተንፍሶ ነው ወደ ውስጥ የሚገባው እንጂ ውሃ ውስጥ እኮ አይተነፍስም ጉማሬ። ተንፍሶ ይገባና በቃ እዛው በተነፈሰው ነው የሚቆየው። የሚገርም ነው ተፈጥሮ ግን ያነሰገ ያ ጉማሬ ይሄ በደንብ ወጣ። እዲ በጣም ትልቅ ነው። ኧረ እባክህ ሲያስፈራራ እንደዛ ነው የሚያደርገው። ኦኬ ሌግ አፉ ሊከፍት ነው። ይምጣ ሰላም እንለዋለን። እዚህ ጋርም ሌላ አለ። ያው እዚህ ጋርም አለ። እዚህ ጋር አለ። ያው እዚህ ጋርም አለ። ኦ ማይ ጉድነስ ቆይ ትንሽ ትንሽ ቀረብ አው ፈሪ ነው እንዴ እንዲህ ጉማሬ? እኔ እንደዚህ ይፈራ አይመስለኝም ነበር። አረ ትፈራለች ሞተሩ ብዙ እንትኖች ጉማሬዎች ያሉበት ቦታ ከዚህ ይልቅ እንትን ጥቁር ዋጋ ብዙ አሉ ሲባል ሰምቼ ነበር። ደኑ ያለበት ኃይልና ከጥቁሯ መሀል ላይ እዛ ብዛት ናቸው። እንደ ቅድም እንዳየናቸው አንድ ነው ሁለት አይደለም። ሀገር መንጋ ናቸው። አንድ ቤት ቅድም ተጠብቀን ምናምን አይደለም። ሌላ ጊዜ እንሄዳለን። ጉማሬ በየዓመቱ ነው የሚከበረው። ልክ እንደ ኢሬቻ ይከበራል በየዓመቱ። ጨምበላላ ሁሌ የሚከበርበት እዚህ ነው። ዘመን መለወጫ ማለት በየዓመቱ አሁን ስንት ዓመተ ምህረት ነው? በሲዳማ ስንት ዓመተ ምህረት ነው አሁን ሲከበር እዚህ ቦታ ላይ? ያ ማለት ዘመን መለወጫ ሲባል ራሷ የሲዳማ ማለት አቆጣጠር አላት። ሲዳማ የራሳቸውን አቆጣጠር አላቸው። ኦኬ
2017 ይባላል። ሲዳማ የራሱ የሆነ አቆጣጠር አለ። የራሳቸው አቆጣጠር አላቸው። ታውቀዋለህ አንተ? እኔ አላውቅም። ኦኬ ችግር የለም። እዚህ ጋር ጥልቀት አለው መሬቱ ስንት ኪሎ ሜትር ነው? ኪሎ ሜትር ኦፍ ሜትር 78 ሜትር ይቀንሳል። ኦኬ 78 ራሱ እኮ በጣም ትልቅ ነው። ኦኬ 78 ሜትር 78 ራሱ ትልቅ ነው። ትልቅ ነው በጣም 78 ማለት 78 ሳይሆን 1920 ይሆናል። እንጂ 78 አይደለም 18። ኦኬ 18 ኪሎ ሜትር እንደዚህ ስንት ነው? 10 ኪሎ ሜትር እንደዚህ 18 ወደዚህ 18 ጎኑ ደግሞ 10 ትልቅ ይመስላል። ይሄን ያልከው ትልቅ አይደለም። ወደዚህ ማለት ወደዚህ ለወደዚህ መሪ ነው። ኦኬ ከፍ ባደረገውስ ምንድን ነው የሚሆነው? ፍጥነትስ እንዴት ነው የምትጨምረው? ወይ ማክሲመም ግን የማይሄድ ይመስላል። እየሄደ እኮ ሊሆን ይችላል፣ አይታወቅም እንጂ ከጀርባ ጋር ተጋጭታችሁ አታውቁም? አሁን ብዙ አይታይም። ፊት ለፊት ላይ ተጋጭታችሁ አታውቁም? አደጋ ጀልባና ጀልባ ተጋጭቶ አያውቅም። አሁን ብዙ አይታይም። እዚህ ጋር ቁጭ ብለህ ኦኬ ሚድሮክ ሸራተን እየተሰራ አዲስ በ6 ቢሊዮን መነሻ ሸራተን እዚህ ሐዋሳ እየተሰራ ነው። እዚህ አግዳር በ6 ቢሊዮን መነሻ በ6 ቢሊዮን ብር ሐዋሳ እዚህ ሸራተን እየተሰራ ነው። አግዳር ዋው አሪፍ ነው። ደስ ይላል በጣም። አላሙዲ ነው የሚሰሩት። የፍቅር ሐይቅ እንዲህ ሩቅ ነው እንዴ? ቅርብ መስሎኝ ነበር። ሩቅ ነው። ኦኬ ኦኬ። እዚህ ጋር የሚታየው ቤተክርስቲያን ምንድን ነው? ፊት ለፊት የሚታይ ቤተክርስቲያን አለ እዚህ ጋር መድኃኒዓለም። እዚህ ሐይቅ ዳር ያለው ኦኬ። ደስ ይላል። ለወደፊት ከኤርፖርቱ ሐይቁን የሚያቋርጥ መንገድ ይሰራል እየተባለ ነው። ታቅዶ ነበር እንደዛ። እሺ ተረሳ። ቢሆን ጥሩ ነበር እንጂ በአቋራጭ በጣም እንትን ነው፣ ይርቃል ትንሽ። ቢሆን በጣም አሪፍ ነበር፣ ይቀርብ ነበር ለከተማው። ቢሰራ በጣም እንዲህ በጣም በሩቅ ነው። በመኪና 35 ደቂቃ እስከ ከተማው ድረስ አንድ ሰዓት በመኪና በጣም ሩቅ ነው። በጣም ሩቅ ነው። አቋራጭ መንገድ ቢሰራ በሐይቁ ላይ በጣም አሪፍ ነው። በጣም ለከተማው በጣም ውበት ነው። ደስ ይላል። ሐዋሳ የፍቅር ሐይቅ እየደረስን ነው። አይ ቲንክ ኤሱ ነው። ኤሱ አሁን እዛ ነው ወይስ ኃይሌ ጋር ነው የምንሄደው? እዚህ ነው ፍቅር ሐይቅ ማለት። ኦኬ ኃይሌ ማለት የአንድ ሰዓት ጉዞ ነው። በዚህ ሩቅ ነው በጣም። ያ እሱ ይርቃል በጣም። ኃይሌ ሪዞርት ለመሄድ ከዚህ አንድ ሰዓት ጉዞ ነው እያለ ነው። ኃይሌ ሪዞርት ከዚህ አንድ ሰዓት መንገድ። እሱ ይርቃል። እዚህ በቃ እዚህ
ፍቅር ሐይቅ እንውረድና ያዝ አሳያተም ነው። ሁለት 4 6 8 10 2 4 6 8 10 ይሄ ሁለት ነው። እሺ 1 2 3 4 5 ያንተ 100 በቃ ያላሽ አይበቃ ቤት እንሂድ እዛ ነኝ። እሺ አይደል? እውነት ነው። ወደፊት ነው እንጂ ወደኋላ ምን ያስፈልጋል? ወደኋላ ይላል እንዴ? ትክክለኛ ዘፈን አይደለም። ወደኋላ ይላል። መጽሐፍ ቅዱስ ደግሞ ሲናገር የኋላዬን እየረሳሁ የፊቴን ለመያዝ እዘረጋለሁ ነው የሚለው። የምን አባት ወደኋላ ምን አለክ? ምን ብስኩት ሲጋራ እንግዲህ አጫሽ አይደለንም። ሌላ ምን አለ? ይሄ ማስቲካ ነው። ስንት ነው? ይሄ ጦር ማስቲካ የሚባለው ነው። እስካሁን አለ እሱ በህይወት ስንት ገባ? እኔ 25 እያለ ነው። 25 ሳንቲም አሁንም 25 ብር ነው ፓኬት። አሁን በብር ተቀየረ። 25 ብር 25 ሳንቲም ነበር። አሁን 25 ብር ነው አንዱ ማለት ነው። ኦኬ የትኛው ነው ቆንጆ ማስቲካ? የትርዲንቱ ነው። ኦኬ አንዷን ሙሉ ስንት ነው? ሙሉ 350 ነው። 350 ሙሉ አይደለችም። ያሷ ጎላለች ትንሽ። በቃ አንድ ይበቃል፣ ችግር የለውም። አንዷ ስንት ናት? አንዷ 25 ነው። ኧረ እባክህ እሺ፣ አንድ ጨምርልህ። እሺ 100 ማለት ነው። እሺ አባቴ ቴንክ ዩ። እሺ አሁን ያለነው ሐዋሳ የፍቅር ሐይቅ እንግዲህ እየሄድን ነው። ሐዋሳ የፍቅር ሐይቅ የተባለበት ምክንያት እንግዲህ እንደሰማነው ፍቅረኞች የሚገናኙበት ቦታ ነው። አብዛኛዎች የሐዋሳ ወጣቶች እንግዲህ ፍቅረኛሞች ብዙ በዚህ ቦታ ተዋውቀው የተጋቡ አሉ። ስለዚህ ሐዋሳ የፍቅር ሐይቅ የተባለበት ምክንያት ለዛ ነው። ላቡ ዋው ደስ ይላል። በፊት ግን ጀልባዎች ብዙ ነበሩ። አሁንም አሉ አይደል? በዛ አካባቢ ይጠጋሉ። እንግዲህ የሐዋሳ ሕዝብ ማታ ላይ ወደዚህ በመምጣት በመዝናናት እንግዲህ ይታወቃል። መሸት ሲል ሐዋሳ እንግዲህ ወጣቶች ወደዚህ አካባቢ ይመጡና ይዝናናሉ አይደል? ሐዋሳ ደግሞ በጣም ደስ የምትለው እኮ ማታ ላይ ነው አይደል? ጥብስ እዚህ የሚሸጥበት ኦኬ፣ እናየዋለን። እንሞክራለን። ሁሉንም የሚሞከረውን ነገር ሁሉ እንሞክራለን። አሪፍ ይመስላል። አለኝ መነጽር አለኝ፣ ግን ቆንጆ ይመስላል ሲታይ። ስንት ናት እቺ? 450 ሁሉ ሴት ያደርግልሃል። አስተዳደርግና ስንት ነው መጨረሻው? ንገረኝ። መነጽር ሁለት አለኝ፣ ግን እንደ አማራጭ ያምራል በጣም በእውነት። አርጎና እንዴት ነኝ? ያምራል ታምራለች በእውነት። እስቲ እንግዲህ በቃ አንተ ካልክ አምናለሁ።
ቀንስና እሺ አራት ውሰድ የምር ሶስት አይበቃ ሶስት ነው እሺ ሶስት ገድ ነው በጠዋቱ ገድ አንድ ሁለት ሶስት ሸበት ቴንክ ዩ እሺ ወርጉና እንኳን አላደረገውም ያው ዳመና ነው ፀሐይ ሲሆን አደርገዋለሁ እሺ ሰላም ታዲያስ እሺ ሰላም እሺ ቴንክ ዩ በጣም ፊሽ ሃውስ እሺ ቴንክ ዩ በጣም እሺ ይሄ ግን ትልቁ አሳ ይሄኛው አሳ አይደለም አይደል የሐዋሳ የሚጣፍጠው ይሄኛው የሐዋሳ አይደለም ድንግል አሳ የሚባለው ኦኬ ይሄኛው የሐዋሳ አይደለም ኦኬ ይሄ መጤ ነው የሐዋሳ ቆሮሶ የሚባለው ይሄ ነው ድንግል ኦኬ ለምን ድንግል ተባለ ግባ ውስጥ እንደወጣ ሲሆን ባልተነጋጋ መብላት ምን እንዳለች ታዲያ ድንግልናው የምትወስደው አንተ ነህ እሺ እኔ ይሁን ድንግል አልወስድም ሴቶች ናቸው ማለት ነው እሺ አሳችን መጥቷል እንግዲህ እንቅመስ ድንግል እንውሰድ የአሳ ድንግል አለክ ነው አይዞኝ አበላል እንግዲህ ጠፍቶብኛል እንዴ ተነግረኛለህ እንግዲህ አቡሽ ልክ ነው በጣም ልክ አረሳይም ማለት በሹኪያ ምናምን አያስፈልግም በእጅ ብቻ ነው ኦኬ እሺ እንግዲህ ቤተሰብ የሐዋሳ አሳ እየበላን ነው በጣም ይጣፍጣል እንደተባለለት ነው በጣም ነው የሚጣፍጠው ኦኬ ሎሚ ማድረግ አለብን አይ ቲንክ አይደል ሰጠናለች ሎሚ ይጣፍጣል በሎሚ ኦኬ ለገድም በጃዝና እሱ ይቀላል በጂዞ እንደዛ ይቀላል እንዴት ነው ይጣፍጣል ያ ትልቁ ቢሆን አንዱ ይበቃ ነበር ግን እቺ ትንሽ ስለሆነች በደንብ ምናምን ተጣፍተው ይጣፍጣል በጣም ይጣፍጣል ልጅ ሆኜ ትዝ ይለኛል ከእናቴ ጋር ዝዋይ ላይ ምሳ እየበላን አሳ ከዛ ስበላ የዚች እንትኗ የአሷ እንትን ጎሮሮ ያቸካለች ትላለች ከዛ በስማ ይተደረገ ዛሬ እንደተቀጠቀጠ ነው አይደል እንትን የሾኩ ጎሮሮ ላይ ብሎ ልጅ ሆኜ የዝዋይ አሳ እየበላ ወደ አዲስ አበባ ስንሄድ ሐዋሳ ከመጣችሁ እንግዲህ አሳ ብሉ እዚህ ሀይቅ ዳር የፍቅር ሀይቅ ዳር አካባቢ አሳ ቤቶች አሉና በጣም ምርጥ አሳ ነው በጣም ነው የሚጣፍጠው አበላሉን ግን ያወኩበት አይመስለኝም አረሰኝ ልክ ነኝ በጣም እሺ ብላቡሽ ይበላል ምግብ አላቸው የአሳ ምግብ በእንጀራ የሚበላ አለ የአሳ ወጥ ለብላብ ይባላል ኦኬ በእንጀራ የሚበላ በእንጀራ በእውነት ኦኬ ኦኬ እንሞክራለን አንድ ቀን
ሁሉም ማለት ቴንክ ዩ በጣም እሺ እሺ የቅድሙ ለቁራዎቹ እንደዚህ ለቁራዎቹ ሲሰጥ ስራ እየሰራ ነው ማለት ነው። ኦኬ ከዛ ፎቶ መነሳት የሚፈልጉ ሰዎች ከቁራዎቹ ጋር ፎቶ መነሳት ከዛ በል ይቀበላል። ኦኬ የሚሰጣቸው ምንድን ነው ግን? ያሳ ምግብ ነው። እሱም ከዛ ገዝቶ ያመጣል። እሱም ገዝቶ ነው ወይ? እንደዛ ከሆነ አይደለም ገዝቶ ማለት ነው። እሱም ከዛ ከልጆቹ ገዝቶ እኮ ነው እሱም ገዝቶ ነው የሚያመጣው። ገዝቶ እኮ ነው በጣም አውዝተን ማሰጣል በነፃ በዚህ ነው ረብነት ሁሉም ቢዝነስ ነው። ብልጥ ነው ግን አይገርም? ብልጥ ነገር ነው። አብሮን በላት እኮ ነው። ጠጥቷል እንዴ? ሰክሯል? ኧረ እባክህ ቶርቦን ጠጥቷል ሲል በእውነት ለዛ ነው እንደዚህ ደፋሪ ሆነው። ኦኬ ለዛ ነው እንደዚህ ደፋሪ ሆነው። አብሮን ቆሞ እኮ አብሮን በላ። ኦኬ ኦኬ አሁን ደግሞ ቤተሰብ እየሄድን ያለነው ቡና ልንጠጣ እየሄድን ነው። ሐዋሳ ውስጥ በጣም የሚታወቅበት የቡና ቤት አለ። ስሙ ማለት ዱከሞ የሚባል ቡና ቤት ነው። ወደ ገብርኤል አካባቢ ነው። እንግዲህ በባጃጅ ምንድን ነው የምትባለው? አባቴ ባጃጅ አለች ብቻ ኪዩት ናት፣ ዝግ ናት። ባጃጅ አይደለችም። በእሷ እየሄድን ነው። እንግዲህ ቡና ልንጠጣ ነው። ዱከሞ ገብተን ቡና ልንጠጣ ነው። አይሆን እንግዲህ ጥሩ ጊዜ ይኖረናል። አብራችን ቆዩ። ይሄ ፊት ለፊት የሚታየው የሐዋሳ ቅዱስ ገብርኤል ቤተክርስቲያን ነው። ይሄ ደግሞ ይሄ አይ ቲንክ አውቀው ነበረ የሲዳማ ባህል የሆነ ነገር ስሙዳ ይባላል። ምንድነው ምን ነበረ የሆነ ትርጉም አለው። የእንሰት እንትን ነው አይደል? የእንሰት ጫፍ የእንሰት ቅርጽ። እንግዲህ 1 ኪሎ ሜትር አይሆንም ላጋልጥ ነው። 1 ኪሎ ሜትር አይሆንም። ከዚህ እዚህ መተን 100 ብር እያለን ነው እንግዲህ ያው 70 ብለህ ነው 70 ይዞ መጥቷል። እንግዲህ በ30 ብር አሁን በመልሷል። በ30 ብር ምን ይደረግበታል? እስቲ እዚህ ያለው ቡና እዚህ 40 ብር ነው 50 ብር አንድ ቡና 40 ብር። ኦኬ እሺ በ30 ብር ምን ታደርግበታለህ? እስቲ አሁን ከድሮ ጋር ስናነጻጽረው 30 ብር ድፍን እንዲሆንልህ ብቻ ነው እንጂ ሌላ ምንም አይደለም። ጨምረህ ድፍን እንዲሆንልህ ብቻ ነው እንጂ ሌላ ምንም ስራ የለም። ኦኬ ሊስትሮ እንኳን አታሰርግበትም። አንድ ማስቲካ ጦር ማስቲካ እንኳን 25 ብር ገብቷል። ምንም ባያረግ አንድ ሰው 15 ብር ከፍሎ እኮ ነው የሚሄደው። ስለዚህ በቃ 30ዋን እንግዲህ ያዛት። አንተም ጥሩ ሰው ስለሆንክ እሺ፣ እናመሰግናለን። እንግዲህ አይ ታረቁ በቃ እሺ። ሰላም እንዴ ነው የሚከፈተው? እናመሰግናለን። እሺ አባት ቻው። እሺ እንግዲህ ቤተሰብ አሁን ያለነው ዱከሞ ሐዋሳ ውስጥ የሚታወቅ እንግዲህ የታወቀ የቡና ቤት ነው። እንግዲህ ቡና ማኪያቶ እንዲህ ከቡና ጋር የተያያዙ ሌላም ነገሮች ይኖራሉ። እንግዲህ ገብተን እንቀምሳለን። በጣም የታወቀ በጣም የሚጣፍጥ ቡና አለበት የሚባልበት ቤት ነው ዱከሞ። ኦኬ ደስ የሚል ቤት ነው። አሪፍ ነው። በጣም ቀዝቀዝ ያለ ነው ደግሞ ቤቱ። ይሄ ቡና ነው። ሰላምነቱ እንዴት ነው? ሰላም ነው። ምን አላችሁ? እሺ የቤቱን ስፔሻል ቡና የዱከሞን ስፔሻል የቤቱን ፊልተር ማለት ምንድን ነው ልዩነቱ ከኖርማል ቡና ጋር? ኦኬ አድርጊልኝ። እሺ አንተም እሺ
እንግዲህ ዱከሙን ያለነው ሐዋሳ ቅዱስ ገብርኤል ቤተክርስቲያን አጠገብ ነው የሚገኘው። በጣም የታወቀ ቡና ቤት ነው። እንግዲህ እዛ ገብተናል። ቡናቸውን ደግሞ ስንጠጣና ሀሳብ አስተያየታችንን እንሰጣለን። በጣም የታወቀ ዱከሙ የሚባል ቡና ቤት ነው። አዲስ አበባ አይ ቲንክ ቅርንጫፍ አለ አይደል? ደጁ ቅርንጫፍ አለ አዲስ አበባ ቦሌ። ኦኬ ስለዚህ ታወቀ ነው ማለት ነው። ቦሌም ቅርንጫፍ አለ። ዱከሙ ቡና ፊልተሩ መጥቷል። ፊልተር የተባለው ይሄ ነው እንግዲህ። በጣም የሚገርም ነው። ሻይ ነው የሚመስለው። ኦይ ሻይ ፊልተር ሻይ የቡና ፊልተር የተጣራ እሺ። ፊልተር ሲባል እንግዲህ ሌላ ነገር ነው የመሰለኝ። የቡና ፊልተር ይሄኛው ነው እንግዲህ የቡና ፊልተር የሚባለው። ሻይ የሚመስል ቡና ነው እንግዲህ። የሚገርም ነው። ቀምሰን ደግሞ እናየዋለን። ስኳር ልባት አለበት? አይ ግድ የለም ይቅር። ስኳር የሚገርም ነው። ሻይ ነው የሚመስለው። ጣዕሙ ግን ስኳር ነው የሚለው። ማን ነው ቡና ነው የሚለው ጣዕሙ። ኦኬ